እንዴናችሁ ሰላም ናችሁ እንኳን ወደ ባዲያቱብ መጣችሁ ባዲያቱብ ላይ ደግሞ በሌላ ቪዲዮ መተናል ዛሬ ደግሞ ምናየው ከኮምፒውተራችን ሙሉ በሙሉ የጠፋን ፋይል እንዴት መልሰን ማግኘት እንችላለን ሪከቨሪ የሚባል ሲስተም ነው ምናየው እሱን ለማየት ደግሞ ፋይሎች በተለያየ ምክንያት ሊጠፉ ይችላሉ ለምሳሌ ፋይሎች አውቀንም ቢሆን ሳናውቅ ልናጠፋ እንችላለን አውቀን ካጠፋን እንግዲህ ኖርማሊ አውቀን ነው ሳናውቅ ካጠፋን ወይ ደግሞ አንዳንዴ ዊንዶው ፎርማት ሲሆን ሙሉ በሙሉ ፋይሎቹ ሊጠፉ ይችላሉ ማለት ነው ስለዚህ እነዚህን ፋይሎች እንዴት መመለስ እንችላለን ኖርማሊ ፋይልን ዲሊት ስናደርግ ከኮምፒውተራችን ሙሉ በሙሉ አይጠፋም ሪሳይክል ቢን ውስጥ ይቀመጣል ከሪሳይክል ቢን ሪስቶር ማድረግ እንችላለን ግን ሙሉ በሙሉ ኦር ፐርማነንትሊ ከኮምፒውተራችን የጠፋ ፋይል እንዴት መመለስ እንችላለን ወደ ቪዲዮ ስለዚህ ፋይሉን ለመመለስ ከፈለጋችሁ መጀመሪያ እቺን አፕሊኬሽን መጫን አለባችሁ እቺ አፕሊኬሽን ሪኩቫ ትባላለች ሪኩቫን ከየት እናገኛለን ለምትሉ ደግሞ ስጋት እንዳይገባችሁ እዚህ ቪዲዮ ስር ዲስክሪፕሽን ውስጥ ገብታችሁ ከየት እንደምታወርዱ አስቀምጫለሁ ከዛ ስር በዚህ ወይ ማውጣት ትችላላችሁ ከዛ ወደ ቴሌግራም ቻናላችን ይወስዳችኋል የባዲያቱብ ቴሌግራም ቻናል ላይ ቀጥታ ወደ አፕሊኬሽኑ ይወስዳችኋል ማለት ነው ስለዚህ እቺን አፕሊኬሽን እንዳወረዳችሁ እንዴት ኢንስታል እንደምታደርጉ እኔ አሳያችኋለሁ እኔ አሁን እዚህ ኮምፒውተር ላይ አለኝ ሶ ደብል ክሊክ ወይ ደግሞ ራይት ክሊክ አድርጌ ኦፕን ማለት እችላለሁ ራን አስ አድሚኒስትሬተር ደስ በሚላችሁ ወይ ኢንስታል አድርጉ ሶ እኔ ደብል ክሊክ አድርጌ ያስጀምራለሁ እዚህ ጋር ዩዘር አክሰስ ኮንትሮል እየጠየቀኝ ነው yes እለዋለሁ ከዛ ቀጥታ ኢንስታል ማድረግ ነው ምንም የሚያስቸግር ነገር የለም ኢንስታል የምትል በተን ነካለው ማለት ነው ብዙም አይቆይም ኢንስታል ያደርግላችኋል ከዛ በኋላ አፕሊኬሽኑን ላውንች ያደርጋል ዳይሬክትሊ ፋይሎች የት እንዳሉ ምን አይነት ፋይል እንደምንፈልግ እንነግራለን ማለት ነው ተከታተሉ በመሃል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ እንድትረዱን በፊት ሰብስክራይብ ያደርጋችሁ ደግሞ ላይክ ሼር በማድረግ እንድትረዱን እያለን አሁን ኢንስታሌሽኑ አልቋል እዚህ ጋር የምናደርገው ቪው ሪሊስ ኖት የሚለውን አንቲክ እናደርጋለን ቢካውስ ሌላ ብራውዘር ስለሚከፍት እሱን ማየት አልፈለኩም ለጊዜው ሶ ዳይሬክትሊ ራን ሪኩቫ የሚል ጋር ሄዳለሁ ሌላ ጊዜ ደግሞ ሲተጠቀሙ እዚህ ጋር ኢንስታል ሆናለች እቺን ብቻ መክፈት ነው ሾርት ከትዋን ማለት ነው ሶ እዚህ ዊዛርድ ላይ ምንድነው የምናደርገው እያነበብን ነው የምንሄደው ማለት ነው ሶ ይሄ አፕሊኬሽን ሙሉ በሙሉ የጠፉትን ፋይሎች ለመመለስ ነው የሚጠቅማችሁ እያለ ነው እዚህ ጋር ሶ እቺን ኔክስት እንላለን ከዛ ምን አይነት ፋይል ነው መመለስ የፈለጋችሁት ከዚህ በፊት የጠፋ ምን አይነት ፋይል ነው የምትፈልጉት ማለት ነው አሁን እኔ ለጊዜው ዶክመንት ነው የሚፈልገው ዶክመንት ስንል እንግዲህ ኤክሴል ሊሆን ይችላል ወርድ ሊሆን ይችላል ፓወርፖይንት ሊሆን ይችላል ኤኒ ፒዲኤፍ ሊሆን ይችላል ስለዚህ የጠፋውን ዶክመንት መመለስ ፈልጋለሁ ማለት ነው ኦል ፋይል ካላችሁ እንግዲህ የትኛውንም ፋይል ኮምፕሬስድ የሆነ በኢሜል የተላከው ቪዲዮ ሙዚክ የፈለጋችሁትን ፋይል መመለስ ማለት ነው ስለዚህ ይሄ በጣም ስለሚያቆይ አንድ በአንድ መርጣችሁ ከፈለጋችሁ ፒክቸርን ስትፈልጉ ሙዚክን መርጣችሁ መመለስ ትችላላችሁ ሶ አሁን እኔ ዶክመንት መርጫለሁ ኔክስት ላዋለሁ ከዛ በኋላ ፋይሉ ከየት ነው የጠፋው ስለዚህ የት ነው የምንፈልገው ለማለት እያለ ነው ሶ ፋይሉ ከየት ነው የሚፈልገው ካላወቃችሁ ያምኑት ሹር ነው የምትሉት ያ ማለት ሙሉ በሙሉ ፒሲ ውስጥ ያለውን ቦታ ነው የሚፈልገው ማለት ነው ሶ አሁን እኔ የምነግረው ስፔሲፊክ ቦታ ነው ስፔሲፊካሊ ቦታውን ካወቃችሁ ማለት ነው ፎር ኤግዛምፕል እኔ የምነግረው ከዴስክቶፕ የጠፉትን ዶክመንቶች እንድመልስልኝ ነው ሶ ዴስክቶፕ ከመረጥኩ በኋላ ኦኬ ይላል ማለት ነው ልክ ዴስክቶፕ መርጬ ኦኬ ካልኩኝ በኋላ እዚህ ጋር ይቀመጣል ሶ ቀጥሎ ያለው ኔክስት ለዋለው ነው ከዛ ጨርሰናል ማለት ነው አሁን እንዴት ፋይል እንደሚፈልግ ከየት እንደሚፈልግ ጨርሰናል ሶ እዚህ ጋር አንድ ነገር ማሳሰብ ያለብኝ ነገር ምንድነው ኤኔብል ዲፕ ስካን የምትል ነገር አለች ኖርማሊ እሷን ቴክስ አታረጉ ካለፋችሁ ብዙም ስካን አያረግም የጠፉትን ፋይል በፊት የጠፉትን ፋይልም ስካን እንዲያረግ ከፈለጋችሁ ኤኔብል ዲፕ ስካን ነው የምትሉት ስለዚህ ከዛ ይሄንን ቲክ ካደረጋችሁ በኋላ ስታርት ትላላችሁ ማለት ነው አሁን ጨርሰናል የሱ ስራ ነው የሚሆነው ከዚህ በኋላ ያለው ማለት ነው ሶስት ስቴጆች አሉ መጀመሪያ ፋይሎቹን መፈለግ ከዛ በኋላ ሪከቨሪ የሚሆኑትን ፋይሎች መለየት ከዛ ሪከቨሪ ያደረገውን ደግሞ ለኛ ማሳየት ነው የሚሆነው ሶ እዚህ ጋር የምናየው ነገር በጣም አሰልቺ ሊሆን ይችላል ሊቆይብን ሊሆን ይችላል ስለዚህ ምንድነው በጣም መጠበቅ አለብን ማለት ነው ፔሸንስ መሆን አለብን ፔሸንስ ሆነን ካልጠበቅን እንግዲህ ትንሽ ሊቆይ ስለሚችል ሊያናድዳችሁም ይችላል ቢካዝ በፊት የጠፉትን ፋይሎችን ዲፕሊ ስካን እያደረገ ነው የሚያመጣው እንደዚህም ቆይቶ ያሌለበት ሰዓትም ሊኖር ይችላል
ያ ማለት ደግሞ እናንተ የመረጣችሁት ቦታ ላይ መመለስ የሚችሉ ፋይሎች የሉም ለማለት ፈልጎ ነው ማለት ነው። ሶ ኖርማሊ አሁን መቆየት ስላለበት ፔሸንት ሆነን መጠበቅ አለብን። ሶ በዚህ ወይ ሪከቨር እናደርጋለን ማለት ነው። ሶ ቀጥሎ ያለውን ለማየት እንግዲህ ይሄን ቪዲዮ እያያችሁ ከሆነ እኔ ፓውዝ እያረኩ ስለሰራው ብዙም አያቆይም። የእናንተን ደግሞ በዛ ወይ መስራት ትችላላችሁ። ይሄን ቪዲዮ እንደፈለጋችሁ ፓውዝ ፕሌይ እያደረጋችሁ ማለት ነው። ስለዚህ አዲስ ለሆናችሁ ተመልካቾች ሌላ ጥያቄ ካላችሁ ኮሜንት ስር ማስቀመጥ እንዳትረሱ እንላችኋለን። ኮሜንት ስር ያስቀመጣችሁትን ደግሞ እኛ ቪዲዮ ሰርተን እንመልሳለን ማለት ነው። አሁን 28% ላይ ደርሷል ይላል። ትግስት ልኖረን ይገባል። እንግዲህ በጣም አሰልቺ ስራ ነው። በጣም አስፈላጊ ፋይል ሲጠፋ በዚህ ወይ ሪከቨር ማድረግ እንችላለን። እንዳጋጣሚ ሆኖ ሶስቱንም አልፎታል። ስለዚህ ፕሮሰስ እያደረገ ነው። ዶክመንቶቹ ካሉ ወይ ደግሞ የምትፈልጉት ፋይል ካለ እዚህ ጋር ነው የሚደረደረው ማለት ነው። ከዛ ከሶስቱ ከተደረደሩት ዶክመንቶች 3 አይነት ዶክመንቶች ይመጣሉ። አንደኛው አረንጓዴ አይነት እዚህ ጋር ይታያል። አረንጓዴ ከለር ያለው ያ መመለስ ይችላል፣ ሪከቨሪ መደረግ ይችላል፣ መልሳችሁ መጠቀም ትችላላችሁ ማለት ነው። ሁለቱ ደግሞ ቢጫና ቀይ ናቸው። ቢጫ ከሆነ እንግዲህ ሊመለስ ይችላል፣ ላይመለስም ይችላል፣ ሀፍ ነው። ቀይ ከሆነ ግን ሙሉ በሙሉ ዳሜጅድ ሆኗል ማለት ነው። ስለዚህ እንደዚህ አይነት ነገር ነው የሚመጣው። ሶ የምትፈልጉት ላይ ቲክ እያደረጋችሁ ከዛ ሪከቨር ሲታደርጉ የቱ ጋር ሪከቨር እንደምታደርጉ ይጠይቃችኋል። ከዛ በኋላ ቦታውን ትነግሩትና ሪከቨር ነው የምታደርጉት ማለት ነው። ስፔሻሊ እዚህ ጋር ደግሞ መጠንቀቅ ያለባችሁ ነገር ሪከቨር የምታደርጉት ፋይል ሳይዙ በጣም ትልቅ ከሆነ ቦታውን ስትመርጡ ያን የሚያክል ሳይዝ ሊኖራችሁ ይገባል። እሱን ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ ቪዲዮአችን ስላያችሁ በጣም እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።